ስንቶች ናቸው ባንተ የተነሳ አልቅሰው ቤተክርስቲያንን የለቀቁ? ስንቶች ናቸው በቤቱ ውስጥ መቀመጥ እስከሚያቅታቸው ድረስ ግፍ እየተሰራ እርም አለ በእርም ይዞ ደግሞ ማምለክ? ስንቶች ናቸው ከቤቱ የቀሩት ግፍ እየበዛ? እኔ አንድ እውነት ነግራቸዋለሁ። አንተ አምጥተህ ዛሬ የሾምከው እግዚአብሔር ሾሞታል ወይ ነው? እግዚአብሔር እንኳን እንደሰው ፍቃድ ምርጫ የተቀመጠው ሳኦል እኮ ቅድም አንደኛ ሳሙኤል ምዕራፍ 13 ላይ ከፍቃዱ ፈቀቅ ስል እግዚአብሔር ያልመረጠውን እጁን አልጫነም። ሳሙኤል በቃ የሚሻለውን መርጧል። ለሱ የሚሆን ቅን ልብ ያለው ሰው መርጦታል። አታስፈል ለምን አትልም? እንደዛ ሪቫይቫል ይመጣል። አው ይመጣል፣ በጣም ይመጣል። ምድሬ ላይ ቤተክርስቲያን ላይ ይመጣል። አው ይመጣል። ግን ንጹህ እጅ ይፈልጋል፣ ንጹህ ልብ ይፈልጋል። እግዚአብሔርን ለማየት የሚመጣው ሪቫይቫል ጠርጎ እንዳይወስድ ንጹህ ልብ ያስፈልጋል። በጥመት ሄዳችሁ አሁን ተመለሱ። አንዳንድ ቃል ማንበብ ፈልጋለሁ። ዘጸአት ምዕራፍ ግዴታ ማንበብ ስላለብኝ በአፌ ብቻ ብናገር ቃሉ መቆራረጥ እንዳይሆን ዘጸአት ምዕራፍ 33 ቁጥር 11 ላይ እንደዚህ ይላል፣ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ምን ይሆናል? ይነጋገር ነበረ። ሙሴ ምን ስለሆነ ቀለባለው ብሎታል። የመሰከረው እግዚአብሔር ነው። እንደ ባሪያ እንደ ሙሴ ቅን በምድር ላይ የለም ብሎ ዘኍልቍ 12 ላይ መስክሮታል። ሙሴም ወደ ሰፈሩ ይመለስ ነበረ። ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ። እግዚአብሔርን በሐሎቱ ውስጥ ይገኛል ቅን ልብ ያለው ሰው። በህልውናው ውስጥ ይገኛል ቅን ልብ ያለው ሰው። ዋው! ደግሞ ቅን ልብ ያለው ሰው ምን ይሆናል? መጨረሻው መጽሐፍ ወደ መጠቅለል እየሄድኩ ነው። ራእይ ምዕራፍ 21 ላይ ቁጥር 7 ላይ እንደዚህ የሚል ቃል አለ። ሃሌሉያ! ድል የሚነሳ ይህን ይወርሳል ይልና አምላክም እሆናለሁ እርሱም ልጅ ይሆነኛል። ቅን ልብ ያለው ሰው፣ በእጁ ላይ ደም የሌለው ሰው፣ ከኃጢአት የጸዳ ሰው ልጅ ይሆናል። ስለዚህ ከማታለል የወጣ እግዚአብሔርን ለማየት ቅን ልብ ያስፈልጋል። በረከቱን ለመቀበል ቅን ልብ ያስፈልጋል። በቤቱ ሆነን በማምለክ ወይም በጌታ እራት ጸጋውን በፈለግን ቁጥር ስለዚህ ምን ማድረግ አለብን? ራሳችንን ለሱ መቀደስ አለብን፣ ይኖርብናል። ሁል ጊዜ ለእግዚአብሔር ሐሳብ መለየት አለብን። በረከቱን ለመቀበል አስፈላጊ ነው። እግዚአብሔርን ለማየት ወሳኝ የሆነ ነገር እሱ ነው። ቅን ልብ ወሳኝ ነው። ምን ያክል እግዚአብሔር አንድ እውነት ልንገራችሁ፣ ቅን ልብ ማለት ይሄ ነው። ምን ያክል ወደ እግዚአብሔር ተራራ ማን ይወጣል? ወደ ቀደሰው ስፍራ ማን ይወጣል? እጆቹ ንጹህ፣ ውጫዊ ከሆነ ኃጢአት ነፃ የሆነ ከግፍ የጸዳ ከተንኮል የጸዳ። ዛሬ እንነጋገር። አሁናዊ ላድርገው ይህን ስብከት እንነጋገር። በእውነት በቤተ ክርስቲያን ውስጥ ባልንጀራክ ላይ ስንቶች ናቸው ባንተ የተነሳ አልቅሰው ቤተ ክርስቲያንን የለቀቁ? ስንቶች ናቸው በቤቱ ውስጥ መቀመጥ እስከሚያቅታቸው ድረስ ግፍ እየተሰራ እርም አለ በእርም ይዞ ደግሞ ማምለክ? ስንቶች ናቸው ከቤቱ የቀሩት ግፍ እየበዛ? ቅን ልብ አለኝ እኔ። ቅን ልብ ከሌለ ያጠፋቸው ለምንድን ነው ማትመልሳቸው? አልቅሶ የሄዱት ለምንድን ነው ማትመልሻቸው? በሌላው ላይ የተሰራ ግፍ በጎሰኝነትና በመተዋወቅ ያደራጃቸውን እግዚአብሔር የሚሰማ ይመስላችኋል? ቅን ልብ ነው። ጳውሎስና ጢሞቴዎስን በማንም ላይ እጅን ፈጥነ አትጫን ይላል። ዛሬ እግዚአብሔር ጥሪ ያላቸው፣ እውነተኛ ጥሪ ያላቸው፣ የእግዚአብሔር ሐሳብ ያለባቸው በቤቱ ላይ እንዳይቆሙ በቤቱ ላይ እንዳይቀመጡ ተደርጎ እናንተ ጥሪ የሌለው እኮ ጡረታ የወጣውና ያረጀውን እኮ በቤቱ አስቀምጣችሁ እግዚአብሔር ያረጀውን ትውልድ አይፈልግም። እንግዲህ ጊዜና ዘመንን ለእግዚአብሔር ሳሰጥ በሌላ ነገር ሆነ የተቀቡትን እግዚአብሔር የጠራቸውን ከቤቱ እየመጣ ለማባረር
ዛሬ ወገን ስላለ ተደራጅተ ብዙ እጆች እኔ ሳልወርድ በቃ ስፍራ ልስጥ ተብለ ተቀምጠ ከሆነ የቤቱ ባለቤት ይመጣ ልብና ኩላሊትን የሚፈትሽ ይፈትሻል፣ ይመዝናል፣ ማንነትን ያያል። ተባብሮ ያለውንም ሁሉ ነው እግዚአብሔር ጌታ ሆይ ማየት ፈልጋለሁ። ንጹህ ሁና፣ እጅ ከደም ንጹህ ይሁን፣ ልብ ቅን ይሁን። እግዚአብሔር በምድሪቱ ላይ ርባባን ሊያመጣ በቤቱ ላይ ሊያመጣ የቤተ ክርስቲያን መንፈስ ምን ያክል በሚሆነው ነገር ይደሰታል። ዛሬ መናገር አልፈልግም። ልቤ አንድ ነገር በጣም ልቤ ያዘነ ያለበት ነገር አለ። ዛሬ በቤቱ ላይ እየተጨፈረ እየተዘለለ እያለ ቤተ ክርስቲያን መንፈስ ግን ደስተኛ ነው ወይ? አንተ እከሌን አምጥተህ እያስቀመጥክ እግዚአብሔር ያልጠራውን የጠሩትን እየገፋክ እያስቀመጥ መድረኮችን ሁሉ በብሔርተኝነትና በዘረኝነት እየሰጠክ ቅን ልብ አለኝ። ውሸት ነው። ዓለም ሊያቅ ይችላል፣ ሚዲያ ሊያቅ ይችላል፣ ህዝብ ሊከተል ይችላል። እግዚአብሔርስ ሽንገላ ልብ፣ ቅን ልብ የሌላቸው እግዚአብሔርን አያዩት። ንጹህ እጅ የሌላቸው እግዚአብሔርን አያዩት። ብዙ ጊዜ ቃል ኪዳናችሁን እየሸነገላችሁ እያፈረሳችሁ እያታለላችሁ እግዚአብሔርን ክብር የእግዚአብሔርን ሐሳብ የምታሱ ተመለሱ። ወደ ቃሉ እውነት መመለስ ይሁን። ቃሉን ድጋሚ አንብቤ ወደ መጠቅለል ልሂድ። እንደዚህ ይላል፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራስ ማን ይቆማል? እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ነገር የማነሳ ለባልንጀራው በሽንገላ ስንት ሰው ነው በሽንገላ እየማለ ያለው? ሽንገላ አቤት! በእግዚአብሔር ቤት እግዚአብሔርን የጠላው ነገር መኖር የሚገባው ቅን ልብ ነበር። መኖር የሚገባው ንጹህ እጅ ነበረ፣ ከእግዚአብሔር ሐሳብ ጋር የሚስማማ። እኔ አንድ እውነት ነግራቸዋለሁ። አንተ አምጥተህ ዛሬ የሾምከው እግዚአብሔር ሾሞታል ወይ ነው? እግዚአብሔር እንኳን እንደ ሰው ፍቃድ ምርጫ የተቀመጠው ሳኦል እኮ ቅድም አንደኛ ሳሙኤል ምዕራፍ 13 ላይ ከፍቃዱ ፈቀቅ ስል እግዚአብሔር ያልመረጠውን እጁን አልጫነም። ሳሙኤል በቃ የሚሻለውን መርጧል። ለሱ የሚሆን ቅን ልብ ያለው ሰው መርጦታል። አታስፈል ለምን አትልም? እንደዛ የሰው የሚያጅብ ሰው እንዲበዛ ተከታይ ለማብዛት ብላችሁ ዛሬ የቤተ ክርስቲያን መንፈስ ምጥ ላይ እንዲኖር የምታደርጉ ጠማማ ልብ ይዛችሁ እኔ ቅን ነኝ። የትክስ ያስፈልጋል፣ ትህትና ያስፈልጋል። ትህትና መጀመሪያ ትሁት ሆኖ ራሱን ዝቅ አድርጎ ያስተማረ ኢየሱስ እኛ ቤተ ክርስቲያን አገልጋዮችን በማደራጀት በጣም በመስራት ትልቅ ነገር ሰርታ እግዚአብሔር ብሏል ወይ ነው? ትልቁ ነገር ብሏል ወይ? ይህንን ማጣራት አስፈላጊ ይሆናል። የመጽሐፍ ቅዱስ መጨረሻው ምን ይላል? ድል የሚነሳ ይወርሳል ይላል። ስለዚህ እርሱም ልጅ ይሆናል ይልና ስሙም በግንባሩም ይጻፋል። ራእይ 22 ላይ ቁጥር 4 ላይ ያለውን አንብቤ ጨርሳለሁ። ስሙም በግንባራቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም። ጌታ አምላክ በእነርሱ ላይ ያበራላቸዋል። የመብራቱን ብርሃን የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ዘላለም ይነግሳሉ። ከእንግዲህ ወዲህ ከቶ መርገም አይሆንም። ለምን? ቁጥር 3 ላይ 24 ላይ 22 ላይ ለምን? የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይኖራሉ። ከዛስ ባሪያዎቹ ያመልካሉ፣ ፊቱንም ያያሉ። ሃሌሉያ! ፊቱንም ያያሉ፣ ያመልኩታል፣ ፊቱንም ያያሉ። ምን አይነት ንጹህ ልብ ያለው፣ ንጹህ እጅ ያለው፣ ከኃጢአት የነጻ፣ ከተንኮል የነጻ፣ ከአስመሳይነት የነጻ ከቶፖራችን ሊቢያ
ስለዚህ ሪቫይቫል ይመጣል። አዎ ይመጣል፣ በጣም ይመጣል። ምድሬ ላይ ቤተክርስቲያን ላይ ይመጣል። አዎ ይመጣል። ግን ንጹህ እጅ ይፈልጋል፣ ንጹህ ልብ ይፈልጋል። እግዚአብሔርን ለማየት የሚመጣው ሪቫይቫል ጠርጎ እንዳይወስድ ንጹህ ልብ ያስፈልጋል። በጥመት ሄዳችኋል፣ አሁን ተመለሱ። ደም በማፍሰስ ግፍን በማድረግ ሄዳችኋል፣ አንጹ። እጆቻችሁ በንስሐ አንጹ፣ በመመለስ አንጹ። ትላንትና አስለቅሳችሁ የሸኛችሁን በመመለስ አንጹ። በተንኮል እየሸረባችሁ ሄዳችኋል። በጣም በድያለሁ፣ ጨቁኛለሁ፣ ለአንተም ለቤትም ለሕይወትም ለአገልግሎት ጥሩ አልነበርኩም ይቅር በለኝ ብላችሁ ቅን ልብ ፍጠሩ። ተንኮለኝነትን አስወግዱ። ያ ሲሆን እግዚአብሔርን ማየት ይጀምራል። ያ ሲሆን ቤተክርስቲያን መንፈስ ራሱ ደስ ይለዋል። መንፈስ ቅዱስ ክርስቶስን ያከብራል። በአምልኳችን፣ በጉባኤያችን፣ በስብከታችን፣ በንግግራችን ሰው አይሸትም። ጉባኤው ሰው አይሸትም። እሱ እንዲሸት ያደርጋል። ቅን ልብ ሲኖረን፣ የነጻ ማንነት ሲኖር፣ በተንኮል ማሳለቅን ትተህ በቅንነት ስትመላለስ። ስለዚህ እንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይኖራል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙን በግንባራቸው ይሆናል። ሃሌሉያ። በቃሉ እምነት መኖር እንድንችል ጌታ ይርዳን። ወገኖቼ ይሄ ቃል በጣም ውስጤን የነካ፣ ራሴን በዚህ ቃል ውስጥ ለማየት ረጅም ጊዜ ወስጃለሁ። ዛሬ በዓለም ዳርቻ የምትሰሙት ስሙ። እግዚአብሔርን ለምንድን ነው እንደ ቀድሞ ማይገለጠው ማየት ያቃተን? እጅ ንጹህ መሆን አለበት። ስንት ግፍ ሞልቷል፣ ስንት በደል አለ በዚች። ልባችን በጥመት የተሞላ ነው። አንደበት አይደል፣ ኑሮ ይፈልጋል፣ ህይወት ይፈልጋል። መኖር የምንችልበትን ጸጋ ይስጠን። እስካሁን ድረስ በጥመት መርታችኋል፣ በጥመት በቤቱ ኖራችኋል። አሁንም ጊዜ አለ። መጥቶ ሳይጠርግ በረከቱ ውስጥ ለመግባት መመለስ ይሁን። እንደ ዳዊት በመመለስ በጣም የሚጠንቅ ሰው ነው ዳዊት። ልክ አይደለም ብሎ ሲገሰጽ ይመለሳል። ቅን ልብ ስላለው ንጹህ እጅ አልነጻም ሲባል በእግዚአብሔር ፊት ይወድቃል። ስለዚህ እግዚአብሔር ማየት የሚችሉ ምን አይነት ሰዎች ናቸው? ቅን ልብ ያለው ይችላል። እንዴት እግዚአብሔርን ማየት ይችላል? በንጽህና ማየት ይቻላል። እግዚአብሔርን የሚያዩ ምን አይነት ሰዎች ናቸው? በቃሉ ላይ የተነገረውን ሀሳብና ፍቃዱን የሚፈጽሙ ሰዎች ናቸው። እግዚአብሔር እንደ ቃሉ ስርዓት መኖር እንድንችል ይርዳን። እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ ቅንነት ፊቱን ታያለች ቃል ይላልና በቅን ልቦና አንተን ለማየት እንድንዘጋጅ ዛሬ መንፈስ ቅዱስ አንተ ባዘንክበት፣ አንተ ባልተደሰትክበት ወከባና ጩኸት ሆኖ አንተ ጌታ ሆይ ያልተደነክበት ጉዳይ ላይ ወጥተን ለፍቃድ መኖር እንድንችል እንድትረዳን እኔ ጸልያለሁ። መንፈስ ቅዱስ ንጹህ እጅ ፍጠርልን፣ ቅን ልቦና ስጠን። በሽታ መንፈስ ደግፈን ንጹህ ልብን ፍጠርልኝ እንዳለ ባሪያ ዳዊት ዛሬ ምን ይላለሁ? ለእኔ ለታናሿ ባሪያ ይላለሁ፣ ለሕዝብ ይላለሁ፣ ንጹህ ልብ ፍጠር፣ ቅን ልቦና ስጠን። እጆቻችን የነጻ ይሁን፣ ከግፍ የነጻ ይሁን፣ ከተንኮል የነጻ ይሁን። አንደበታችን ከሽንገላ የወጣ ይሁን። ክፋት እያደረግን ጌታ ሆይ የቆዩ ካለ ከክፋታቸው እንዲመለሱ ለማድረግ ያቀዱ ጌታ ሆይ የዛቱ ዛቻ ያስፈልግም። ቅን ልብ ያስፈልጋል። ለመለወጥ ቅን ልብ ያስፈልጋል። ለቤተ ክርስቲያን፣ ለሕዝብ ጌታ ሆይ ለምድሬ ሳይቀር ቅን ልብ ያስፈልጋል። ንጹህ እጅ ያስፈልጋል። በንጽህና መመላለስ እንድንችል ጌታ እርዳን። ክብር ላንተ ይሁን። በሰማነው ቃል መኖር የምንችልበት ለእኔም ለሕዝቤም ጸጋ ስጠን በኢየሱስ ስም አሜን። ተባረኩ። በጣም በዚህ ቃል እያንዳንዳችሁ እንድትጠቀሙ በጣም ጌታ ለብዙዎች እንዲደርስ ሼር እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ኮሜንት እንድታደርጉ በጌታ ፍቅር ለምናችኋለሁ። ያ ማለት ለብዙሃን ወንጌሉ እንዲደርስ ነው የሚያደርገው። ወሬና ለማይረባ ነገር ጊዜ ከምናቃጥል እግዚአብሔር ለሚመጣው ሪቫይቫል ራሳችን እንድናዘጋጅ ለቃሉ ስርዓት እንድንገዛ ጌታ ይርዳን። ተባረኩ። ቀጣይ ጊዜ ደግሞ ጌታ በሚሰጠኝ በሌላ ቃል እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። አሜን።